ኢትዮ ቴሌኮም ቴሌስትሪም የተሰኘ የመዝናኛ የዲጂታል አገልግሎት አስጀምሯል። እንግዲህ በጣም ለብዙ ሰዎች የስራ ዕድል የሚፈጥርም ነው ተብሏል። እንግዲህ በቴሌስትሪም ዲጂታል መድረክ ከመዝናኛ ባለፈ ትምህርታዊ፣ ጤና ነክ ጉዳዮች፣ የመንግስት ሊሆን ይችላል መንግስታዊ ያልሆኑ ተቋማት የስራ እንቅስቃሴዎች፣ እንዲሁም ደግሞ ሌሎች ጉዳዮች ላይ ማንኛውም ዜጋ ይዘቶችን ወይም ኮንቴንት በማዘጋጀት ለተመልካቾች ማድረስ የሚችልበትም ነው ተብሏል። ይህ መድረክ ደግሞ በመላው ኢትዮጵያ 24 ሰዓት ለሰባቱም ቀናት አገልግሎት የሚሰጥ መሆኑ ታውቋል። ታዲያ ተቋሙ በዛሬው ዕለት ይፋ ባደረገው የቴሌስትሪም አገልግሎት 87.5 ሚሊዮን ደንበኞች በቴሌብር ክፍያ ፈጽመው አገልግሎቱን በቀጥታ በቴሌቪዥናቸው በማግኘት መጠቀም እንደሚችሉ ነው። አብዛኞቹ የሀገር ውስጥ ቻናሎችም ገብተዋል። እንግዲህ ብዙ የውጭ ሀገርም ቻናሎች ገብተዋል አይቻለውኝ። ይህ አገልግሎት እንግዲህ አሁን አብዛኞቻችን የምንጠቀመውን ዲሽ ወይም ደግሞ ከሳተላይት የምናገኘውን ኮኔክሽን በጣም የሚያስቀር ነው ተብሏል። እንግዲህ እቃዋንም እዚህ ጋር እያሳያችሁ ነው። በጣም ቀላልና ሲምፕል ነች። ሲም ካርድም ትቀበላለች፣ ዋይፋይም ትወስዳለች። በዚህ ጉዳይ ላይ ሌላ ተጨማሪ ዜና ሰራላችኋለሁ። መልካም ጊዜ። ቤታችሁ ውስጥ ያለውን የቻናላችሁን በየቀኑ ለምትከታተሉ በሙሉ ዛሬ በሀገራችን በዲጂታል ቴክኖሎጂ ላይ ትልቅ ለውጥ እያመጣ ይገኛል። እጅግ አስደሳች መረጃ ይዤላችሁ መጥቻለሁ። ይህን በተመለከተ ማለት ነው። ዲሽን ማስቀረት የሚችለው ቴክኖሎጂ ዛሬ በስፋት ቴሌስትሪም የሚባለውን ቴክኖሎጂ ዛሬ አስተዋውቃችኋለሁ ማለት ነው። እስከ መጨረሻው አብራችሁን ሆኑ። ዲሽን ሊያስቀር የመጣው ተራ ቴሌቪዥናችሁን ያለምንም ውድ ወጪ ወደ ስማርት ቲቪ የሚቀይሩና በቤት ሆናችሁ ጥራት ያላቸውን ፊልሞችና ስፖርት እንድታዩ የሚያስችላችሁ አዲሱ የኢትዮ ቴሌኮም ቴሌስትሪም ይፋ ሆኗል። ምንድነው፣ እንዴትስ ይሰራል የሚለውን ጥቅሙስ ምንድነው? ዛሬ ሁሉንም ነገር በግልጽ ነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ ቴሌስትሪም ምንድነው ካልን ይህ አገልግሎት በኢትዮጵያ ቴሌኮም በፋይበር ኢንተርኔት ኤፍቲቲኤች እና በሞባይል ዳታ አማካይነት የሚሰራ ጥራት ያላቸውን ቪዲዮ ይዘቶችን፣ ፊልሞችን፣ ድራማዎችን፣ ስፖርትና የቀጥታ ስርጭቶችን በቀጥታ በቲቪያችሁ ወይም በስልካችሁ እንድትመለከቱ የሚያስችል አዲስ የኦቲቲ ስትሪሚንግ አገልግሎት ነው። በጣም የሚገርመው ነገር ቲቪያችሁ ስማርት ቲቪ ካልሆነ፣ ኢንተርኔት የማይቀበል ከሆነ ኢትዮ ቴሌኮም የሚያቀርበውን ሴት-ቶፕ ቦክስ የተባለውን ትንሽዬ እቃ ሪሲቨር መሰል መካከለኛ መሳሪያ በመግጠም ብቻ ይህንን ተራ ቲቪያችሁን ሙሉ በሙሉ ወደ ስማርት ቲቪ መቀየር ትችላላችሁ ማለት ነው። ዋናው ክፍሉ ሁለትና ዋና ጥቅሞቹ ምንድናቸው? ኪ ፊውቸር። እነዚህ ነጥቦች በስክሪኑ ላይ በትልልቅ ጽሁፎች ሲያመጣ ብታበራቸው ተመልካቹን ሁሉ የማይሰለቹ ፓኬጆች ናቸው ማለት ነው። ለመሆኑ ይህንን አገልግሎት ምን ልዩ ጥቅም ይሰጠዋል? ልዩ ጥቅሙስ ምንድን ነው? አንደኛ እስከ 4K የሚደርስ ጥራት በአየር ሁኔታው ምንም ዝናብ ይሁን ደመና ይሁን ንፋስ ሳይቆራረጥ እና ሳይደበዝዝ ጥራቱን እንደጠበቀ ቪዲዮ ማየት ይቻላል ማለት ነው። ሁለተኛ የዲኤስቲቪ ጥቅል መቅረቡ በዚህ ስትሪሚንግ ላይ አሁን ከብሮድባንድ ዋይፋይ ኢንተርኔት ጋር ዲኤስቲቪ ጥቅሎችን የሜዳ ቤተሰብ ፕላስ የፕሪሚየር ሊግ ፓኬጆች በአንድ ላይ አጣምሮ አቅርቧል። ይህም ማለት ለብቻው ዲሽና ሪሲቨር መግዛት ሳይጠበቅባችሁ በዋይፋያችሁ አማካኝነት ስፖርት ፊልሞችና የተለያዩ ፕሮግራሞችን ማየት ትችላላችሁ ማለት ነው፣ በዚህ ስትሪሚንግ ማለት ነው። ሶስተኛ ሀገር ውስጥ ባህልና እሴትን በጠበቁ በዋናነት የእኛን ብሔራዊ ባህል፣ ስነ ምግባርና እሴት የጠበቁ ይዘቶች ላይ ትኩረት ያደርጋል። በተጨማሪም ለአዳዲስ ፊልሞችና አዘጋጆች የዩቲዩብ ይዘት ፈጣሪዎች አዲስ የገቢ ምንጭ ይዞ መጥቷል ማለት ነው። አራተኛ የወላጆች ቁጥጥር ፓረንታል ኮንትሮል፣ ልጆቻችሁን ምን ማየት እንዳለባቸውና እንደሌለባቸው በቀላል መንገድ መቆጣጠር የሚያስችል ሲስተምም አለው ማለት ነው። ሌላኛው እንዴት መጠቀም ይቻላል? ይህንን አገልግሎት እንዴት ማግኘት እንችላለን ለምትሉ በጣም ቀላል ነው። በአቅራቢያቸው ወደሚገኘው ኢትዮ ቴሌኮም አገልግሎት ማዕከል ወይም ሱቅ በመሄድ ወራዊ የዋይፋይ ቴሌስትሪም አገልግሎትን መምረጥ ትችላላችሁ። ክፍያና ምዝገባውን ደግሞ በቴሌ ብር ሱፐር አፕ ላይ ባለው ዘመን ገበያ ወይም ዘመን ገበያ አፕሊኬሽን አውርዳችሁ ማለት ነው። በእሱ አማካኝነት በቀላሉ ከቤታችሁ ሆናችሁ ማስተዳደር ትችላላችሁ ማለት ነው። አጠቃላይ የኢትዮ ቴሌኮም ይዞት የመጣው አዲሱ የቴሌስትሪም ቴክኖሎጂ አጠቃቀማችንን እና የቤት ውስጥ መዝናኛ ወደ ላቀ ደረጃ የሚያሸጋግር ይመስላል። እናንተስ ምን ታስባላችሁ? ዲሽ ከመስቀል ከማሰር እና በዝናብ ሰዓት ሲግናል ወረደ አልወረደ ከዚህ ሁሉ ይህንን አገልግሎት የዚህ አገልግሎት ተጠቃሚ ትሆናላችሁ ማለት ነው።
እንግዲህ ውድ ተመልካቾቻችን ይህ ነገር ግልጽ ይሆናላችሁ ይመስለኛል። እንግዲህ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ በማድረግ አዳዲስና ጠቃሚ መረጃዎች በፍጥነት እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። እስከዛው ቻው ቻው።